ሰላም ጤና ይስጥልኝ ውድ የጤናማ ተመልካቾቼ እንዴት ናችሁ? ዛሬም አዲስ የጤና መረጃ ይዤላችሁ መጥቻለሁ። ዛሬ ደግሞ ጸጉራችን በምን ምክንያት ይሆን የሚነቃቀለው የሚለውን እና መፍትሄው ምን እንደሆነ በሰፊው እንመለከታለን። እንግዲህ እናንተም ይህን ጠቃሚ ቪዲዮ ለወዳጆቻችሁ ሼር በማድረግ ሌሎችንም አሳውቁላለሁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። እስከ መጨረሻው መልካም ጊዜ መልካም ቆይታ ይሁንላችሁ። ጸጉር የሚነቃቀለው በምን ምክንያት ነው? የጸጉር መነቃቀል ችግር በተለያዩ ሁኔታዎች ሊከሰት ይችላል። መንስኤዎቹ በርካታ ቢሆኑም የሚከተሉት ግን ዋና ዋናዎቹ መንስኤዎች ናቸው። የመጀመሪያው ችግሩ በዘር የሚወረስ ከሆነ የጸጉር መነቃቀል ችግር እንዲከሰት ከሚያደርጉት ምክንያቶች መካከል ይህ ዋነኛው ነው። በወንዶችና በሴቶች ላይ የሚከሰተው የጸጉር መነቃቀል ችግር ግን የተለያየ ነው። ሌላው የሆርሞን መለዋወጥ የሆርሞን መለዋወጥና ያለመመጣጠን ጊዜያዊ የሆነ የጸጉር መነቃቀልና መሳሳት ችግርን ሊያስከስት ይችላል። ይህ በእርግዝና ወቅት፣ ጡት በማጥባት ወቅትና ሴቶች በሚያረጡበት ወቅት ሊከሰት የሚችል ነው። እንደ ጭርት የመሳሰሉት ኢንፌክሽኖች በጭንቅላት በጸጉርና ቆዳ ላይ በመውጣት ጸጉር እንዲነቃቀል ሊያደርጉ ይችላሉ። በአንዳንድ ቦታ ላይም ጸጉር እንዲመለጥ ያደርጋሉ ማለት ነው። ይሁንና ኢንፌክሽኑ በአግባቡ ሲታከም ጸጉሩ ቀስ በቀስ ተመልሶ ይበቅላል። በተጨማሪም የጸጉር መነቃቀል መንስኤዎች በድብርት፣ በልብ ችግር፣ በደም ማነስ እና በደም ግፊት ምክንያቶች አሊያም እነዚህን ለመከላከል በሚወሰዱ መድኃኒቶች ሳቢያ ሊከሰት ይችላል። ለወሊድ መከላከያነት የሚወሰዱ መድኃኒቶችም የጸጉር መሳሳት ችግርን ሊያስከትሉ ይችላሉ። በተጨማሪም የእድሜ መግፋትና የስኳር ህመም በተመሳሳይ የጸጉር መሳሳት ችግርን ሊያስከትሉ የሚችሉ መንስኤዎች ናቸው ማለት ነው። ሌላው ከፍተኛ የሆነ የክብደት መጠን መቀነስ ነው። ክብደታችን በከፍተኛ ሁኔታ ድንገት ሲቀንስ የጸጉር መነቃቀልን ያስከትልብናል። የክብደት መጠናችን በአመጋገብ ዘይቤያችን ይሁን በሌላ መንገድ ጸጉራችን እንዲቀንስና እንዲሳሳ ያደርጋል። የክብደት መቀነሱ በሰውነታችን ውስጣዊና ውጫዊ እንቅስቃሴ ላይ የሚያሳድረው ጫና ጸጉራችን በቀላሉ እንዲነቃቀል ያደርጋል። ሌላው ምክንያት ደግሞ ከልክ ያለፈ የቫይታሚን ኤ ፍጆታ ነው። የቫይታሚን ኤ ተጨማሪ ምግቦች የጸጉር መሳሳትና መመለጥን ያፋጥናሉ። በየቀኑ የሚወሰደው የቫይታሚን ኤ ኢንተርናሽናል ዩኒት መጠን ከ5000 መብለጥ የለበትም። ይሁንና ከዚህ በላይ በሆነ መጠን ከተወሰደ የጸጉር መሳሳትንም ሆነ መመለጥን በከፍተኛ ሁኔታ ሊያፋጥን ይችላል ማለት ነው። ከሰዎች ላይ በየቀኑ ከ50 እስከ 100 የሚደርሱ የጸጉር ዛላዎች ይረግፋሉ። ሰዎች ላይ የጸጉር መነቀሉ ወይም መርገፉ ጎልቶ የማይታየው አዳዲስ ጸጉሮች ተመልሰው ስለሚበቅሉ ነው። አዲስ ጸጉር በረገፈው ጸጉር ፋንታ በቅሎ በማይተካ ጊዜ የጸጉር መርገፍ ችግር ይከሰታል ማለት ነው። በቤተሰብ ውስጥ መሰል ችግር ካለ ወይም በዘር የሚወረስ ማለት ነው፣ ወይም አንድሮጄኒክ አሎፔሺያ የምንለው ማለት ነው። ይህ አንድሮጄኒክ አሎፔሺያ ወይም ራሰ በራነት በሂደት የሚከሰት ሲሆን በወንዶች ላይ ከፊት ከግንባር የጸጉር መነሻ ጀምሮ የጸጉር መሸሽና ራሰ በርሃነት መከሰት ሲሆን ግን በሴቶች ላይ ደግሞ ጸጉር ከመነሻው እየሳሳ የመምጣት ችግር ነው ማለት ነው። በሆርሞን መለዋወጥና በጤና ችግሮች ምክንያት የሚከሰት የጸጉር መሳሳት ወይም መመለጥ ከእርግዝና፣ ልጅ መውለድ፣ ከወር አበባ ዑደት መቋረጥ ወይም ከማረጥ እና ከታይሮይድ ሆርሞን መዛባት ጋር የተያያዙ ችግሮች ቋሚ ወይም ጊዜያዊ የጸጉር መርገፍ ችግርን ሊያስከትሉ ይችላሉ። ሌላው ደግሞ በጭንቅላት ላይ የጨረር ሕክምና ሲደረግ የጸጉር መሳሳት ሊከሰት ይችላል። የጨረር ሕክምና በጭንቅላት ላይ ከተደረገ በኋላ ጸጉሩ እንደበፊቱ ላይመለስ ይችላል። ከእንደገናም ከፍተኛ የሆነ ጭንቀት ሲኖርም ይህ ችግር ሊከሰት ይችላል። ብዙ ሰዎች ከፍተኛ የሆነ አካላዊ ወይም ስነ ልቦናዊ ጭንቀት ካጋጠማቸው ከወራት በኋላ የጸጉር መሳሳት ችግር ሊገጥማቸው ይችላል። ይህ አይነቱ የጸጉር መሳሳት ችግር ጊዜያዊ ሲሆን ወደ በፊቱ ይዘት ይመለሳል። ሌላው ምክንያት ደግሞ በጸጉር መወጠር የሚመጣ መነቃቀል ነው። የሚከሰተውም እንደ ጥብቅ ሹሩባ፣ ጉንጉን ወይም ጸጉርን አጥብቆ ወደ ኋላ መጎተት ባሉ የጸጉር አሰራሮች ምክንያት በጸጉር ስሮች ላይ ለረጅም ጊዜ የሚፈጠር ጫና ነው። የመጀመሪያው ምልክቶች በጸጉር ዳር መሳሳት፣ ትናንሽ እብጠቶች፣ የቆዳ መላላጥና አንዳንዴም ህመም ናቸው። ሌላው ጠባሳ እየፈጠረ የሚሄድ የጸጉር መመለጥ። ይህ አይነቱ የጸጉር መመለጥ ከጭንቅላት መሃል ይጀምርና ቀስ በቀስ ወደ ውጭ ይሰፋል። ትክክለኛ መንስኤው ባይታወቅም ከዘረመል፣
ከኢንፌክሽን ወይም ከሰውነት የበሽታ መከላከያ ስርዓት መዛባት ጋር ሊያያዝ ይችላል። ይህ ችግር ቋሚ የሆነ የፀጉር መጥፋትን ሊያስከትል ይችላል። ሌላው ሳንቲም የሚያክል የፀጉር መመለጥ ነው። የሰውነታችን የበሽታ መከላከያ ስርዓት የፀጉር ስሮችን ሲያጠቃ የሚከሰት ሲሆን ክብ ቅርጽ ያላቸው የተመለጡ ቦታዎችን ይፈጥራል። እንግዲህ የፀጉር መሳሳትን ወይም መነቃቀልን ለመከላከል ምን አይነት መፍትሄዎችን መጠቀም አለብን የሚለውን ስንመለከት ጥብቅ የፀጉር አሰራሮችን ማስወገድ ያስፈልጋል። ይህ በፀጉር መወጠር የሚመጣን መነቃቀል ለመከላከል ቁልፍ ነው። አንድ የፀጉር ስራ ህመም ካለው ወይም በጣም ከጠበቀ ጉዳት እያደረሰ ነው ማለት ነው። ስለዚህ ፀጉር ሰሪውን ሹሩባውን ወይም ጉንጉን በምትሰሩበት ጊዜ እንዲያላሉላችሁ መጠየቅ ይኖርባቸዋል። ከዚህ ጋር በተያያዘ ሹሩባን ከ3 ወር በላይ ጉንጉንን ደግሞ ከ8 ሳምንት በላይ ማቆየት አያስፈልግም። ሌላው ፀጉራችሁን ስትፈቱ በእርጋታ መፍታት። ፀጉር በሚፈታበት ጊዜ በተለይ እርጥብና ኮንዲሽነር የተቀባ ከሆነ ከጫፍ በመጀመር ወደ ላይ በትልቅ ጥርስ ባለው ማበጠሪያ ወይም በጣቶቹ በጥንቃቄ መፍታት ያስፈልጋል። ሌላው ፀጉርን በየጊዜው መታጠብ ያስፈልጋል። የኬሚካል ክምችትን ለማስወገድ ፀጉሮንና የራስ ቆዳውን በሳምንት አንድ ጊዜ ወይም በየ2 ሳምንቱ መታጠብ ያስፈልጋል። የደም ዝውውርን ለማነቃቃትም የራስ ቆዳችሁን ቀስ ብላችሁ ማሸት ወይም ማሳጅ ማድረግ ትችላላችሁ። ሌላው የተመጣጠነ ምግብን በመመገብ የፀጉር መነቃቀልን ወይም መሳሳትን መከላከል ትችላላችሁ። ለፀጉር እድገት ወሳኝ የሆኑ እንደ አይረን፣ ዚንክ እና ፕሮቲን ያሉ ንጥረ ነገሮችን የያዘ ምግብ ተመገቡ። በቂ ውሃም ጠጡ። በየቀኑ በቂ ውሃ መጠጣት ለጤናማ ፀጉር አስፈላጊ ነው። ሌላው ጭንቀትን መቆጣጠር ያስፈልጋል። ከፍተኛ ጭንቀት ለፀጉር መነቃቀል አስተዋጽኦ ያደርጋል። ስለዚህ ጭንቀትን የምትቀንሱባቸው መንገዶች መፈለግ ይኖርባችኋል ማለት ነው። አብዛኞቹ የፀጉር መነቃቀል አይነቶች ህክምና ያላቸው ሲሆን በጊዜ መፍትሄ መፈለግ ቁልፍ ነው። ሌላው ትዕግስትም ወሳኝ ነው። ፀጉር መልሶ ለማደግ ጊዜ ይወስዳል። ለውጡን ቶሎ ላታዩት ትችላላችሁ። የህክምና ውጤቶች ለውጥም ወዲያውኑ ላታዩ ስለምትችሉ በትዕግስት መጠበቅ ወሳኝ ነው ማለት ነው። ሌሎች ፀጉራችሁን ከመሳሳትና ከመነቃቀል የሚጠብቁ ብዙ መፍትሄዎች አሉ። ፀጉርን ቶሎ ቶሎ መሰራት ወይም ፀጉር ሲሰሩ ፀጉሩን በጣም የሚስብ ወይም የሚጎተት ከሆነ ለፀጉር መነቃቀል ችግር ስለሚዳርግ መቀነስ ያስፈልጋል። ፀጉሩን የሚጎትቱ አሰራሮችን ያስወግዱ። ፀጉሩን ሲያበጥሩ ፀጉሩ እንዲነቃቀል ከሚያደርግ አበጣጠር መቆጠብ ያስፈልጋል። ሲያበጥሩ በቀስታና በጥንቃቄ ማድረግ ጥሩ ነው። በተለይ ፀጉራችሁ እርጥብ ከሆነ ማለት ነው። እንግዲህ ተመልካቾቼ የፀጉር መነቃቀል በምን ምክንያት ሊከሰት እንደሚችልና መፍትሄዎቹ ምን ሊሆኑ እንደሚችሉ ጥሩ መረጃ እንደሰጠዋችሁ ተስፋ አደርጋለሁ። እናንተም ለወዳጆቻችሁ ሼር በማድረግ ሌሎችንም አሳውቁላለሁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። በቀጣይ በሌላ የጤና መረጃ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሁንላችሁ።